አበሻ እኮ እንደዚህ ነው። የፈለገውን እያለ መጥቶ ዳንታ አይነሱ የለም። ለራሱ እኮ ነው ታማኝ ያለው ነው አበሻ ለራሱ። ለእግዚአብሔርም ለሰውም ሳይሆን ለራሱ ታማኝ አይደለም። እና አገልጋዮች እኔ እኮ ስወድ ሲጄ ነው ማየው እኮ ምናምን ና ቅዳሜ ሲባል እንንተና ያውኝና ደግሞ እንጂ እኔ በመጣ አሁን ይሄ ሰውዬ ስንት ዓመት ሊኖር ነው? እኔ አመኘበት የሆኑ ሰዎች ይጠሉኛል ብዬ መቀርበት ቦታ ያለው ጌታ ኢየሱስ ያውቃል። ከእንትና ጋር ስለታዩ የሆኑ ሰዎች እንደዚህ ይሉኛል። ኧረ በኢየሱስ አካባቢ የሌለ በሽታ ነው። እንትና ናቸው እኔ ለአገልግሎት የጠሩኝ። ኢትዮጵያ ውስጥ አሉ የሆኑ አገልጋዮች እነሱ ቤንች ላይ ተቀምጠዋል። እነገላይ ጋዳል ከዚህ በኋላ ከዚህ ግሩፕ ወጣል ብለው ሼዝ እና ዳማ የሚያጫውተዋል። እጅህን ነው የሚቀጥልህ ጌታ አንድ ቀን you are playing with the kingdom of God። ብዙ ሰዎች አየው እንደዚህ ሰውን የሚፈሩ ሰዎች አሉ። በቃ ነገሌ ምን ይሉኛል? ነገሌ ራሳቸው እግዚአብሔር ምን ይላቸዋል? እግዚአብሔር ኦቶሪቲን እንድናከብር በትክክለኛ መንገድ እንድንሄድ አለ እንጂ ከእግዚአብሔር ቃል ውጪ የሆነ ነገር ወደ አንተ ላይ ሊያስቀምጥ የሚሞክርን ሰው ነው ማለት ያለው። ትዕቢተኛ ልትሆን ትችላላችሁ። ወንድሜን እንድወድ እግዚአብሔር ቃል ይናገራል። ስለዚህ ይህን ሰውዬ ጥላ የሚል ህግ ከጌታ አይደለም። ጥላቻ ከዲያብሎስ። አሜን አትሉ? የምትጠሉት ሰው ካለ ዲያብሎስ ጆሮአችሁ ላይ ሹክ እያለ በድሏችሁ እንኳን አንዳንዴ ሞራሌ መጥቶ ማቅ እንዳይመስላችሁ እጂ በቴስታ በለው የእግዚአብሔር መንግስት በለው የመንፈስ ቅዱስ መንግስት ነው።